የነበራቸውን ዘመን በቆራጥነት ሩጫቸውን እስከ መጨረሻ ሄዶ መጨረሻ ላይም እግዚአብሔር በክብር አሳርፏቸዋል። ክብር ለእግዚአብሔር ይሁን። እኛም በልዩ ልዩ አይነት ዘርፍ የተሰጠንን ኃላፊነት ከሳቸው ይህንን ቆራጥነትን፣ ድፍረትን፣ ትዕግስትን፣ ታማኝነትን ታማኝ ናቸው። በምድር ሀብትን አልሰበሰቡም፣ መልካም ዝናን አትርፈውልን ሄደዋል። የእግዚአብሔር ቃል እንደምናገር ከብዙ ባለጠግነት መልካም ስም ይሻላል እንደሚለው መልካም ስም አትርፈውልን ሄደዋል። ይህ ለዘላለም አይሞትም። ተስፋ ባለመቁረጥ አንድ ነገር መናገር ይፈልጋለሁ። በ1997 ምርጫ ላይ ራዲዮ የአማርኛው ዘጋቢ ብዙ ጊዜ ቃለ መጠይቅ ጠይቋቸው መልስ እየሰጡት መጨረሻ ላይ ዶክተር ባዬ ለኢትዮጵያ ሕዝብ የሚያስተላልፉት መልእክት አለ ወይ ብሎ ጠየቃቸው። ለኢትዮጵያ ሕዝብ የሚያስተላልፈው መልእክት አሁንም ተስፋ መቁረጥ የሚባል ነገር እንዳያስቡ፣ ተስፋ አትቁረጡ። ተስፋ ባለ መቁረጥ ነው እስከ መጨረሻ የታገሉት። እኛም እንደ እሳቸው ተስፋ ባለ መቁረጥ በትጋት፣ በታማኝነት፣ በድፍረት፣ በቆራጥነት የተሰጠንን አገልግሎት እንድናገለግል እግዚአብሔር ይርዳን። እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁሉን የምትችል ሁሉንም የምታውቅ በሁሉም ስፍራ የምትገኝ የዘላለም መኖሪያችን የዚህ ምድራዊ ጉዞ ስንጨርስ የምታሳርፈን የዘላለም ሕይወት ያዘጋጀህልን እግዚአብሔር እናመሰግንሃለን። በጌታ በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር አምላክ ሆይ ስለ ፕሮፌሰር በየነ ጴጥሮስ አገልግሎት፣ ስለ ዘመናቸው፣ ስለ ሕይወታቸው፣ ስለ ታሪካቸው ሕያው ምስክር ስለሆኑ መልካም ምሳሌ ትተውልን ስለሄዱ ዘመናቸውን በታማኝነት ስላገለገሉ በጌታ በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር በእሳቸው ሞት ምክንያት ያዘነውን ቤተሰብ ልጆችን ልባቸው የተሰበሩትን ሁሉ የምታጽናና በቃሊ በመንፈሲ እንድታጽናናቸው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ከዚህ በኋላም በኢትዮጵያ ምድር ተስፋ ሳይቆርጡ እስከ መጨረሻ ለኢትዮጵያ ሕዝብ በሰላም የሚያሉትን እንደሆኑትን ታማኞች የሆኑትን ሁሉ ጊዜ እንድትባቸው እንድታስነሳለን በጌታ በኢየሱስ ስም እንጸልያለን። ኢትዮጵያን ባርካት፣ ምድሪቱን ባርካት፣ መሪዎች ይባረኩ። እግዚአብሔር ሆይ በዚህ ቦታ ያለንን እኛን ሁላችንንም በኢየሱስ ስም ባርከን። ከፕሮግራሙ መጀመሪያ እስከ መጨረሻ በዚህ መሃል አንተ ተገኝ። በምንሰማው ሁሉ ጌታ ሆይ ለኛ የሚሆነውን ስንቅ እንድናገኝ መልካም ፈቃድ ይሁን። ይህን ሁሉ ስንጸልይ ሕያውና ዘላለማዊ በሆነው
በጌታችን በኢየሱስ ክርስቶስ ስም አሜን። እሺ፣ በጣም አመሰግናለሁ። የማነበው ታሪክ በኢትዮጵያ ካላንደር ነው። የሀጋገራድ ፕሮፌሰር በየነ ጴጥሮስ የህይወት ታሪክ። ውልደትና እድገት። ፕሮፌሰር በየነ ጴጥሮስ ከአባታቸው አቶ ጴጥሮስ ሎዳሞ ሰብሮና ከእናታቸው ከወይዘሮ ሸዋዬ ኢብራሂም በቀድሞ ሸዋ ጠቅላይ ግዛት በአሁኑ ማዕከላዊ ኢትዮጵያ በሀዲያ ዞን በምስራቅ ባዳዋቾ ወረዳ አምቡርሴ ቀበሌ መጋቢት 2 ቀን 1942 ተወለዱ። የፕሮፌሰር በየነ ወላጅ አባት ጴጥሮስ ሎዳሞ ወታደርና የክቡር ዘበኛ አባል በኋላም የፖሊስ ሰራዊት አባል በመሆናቸው በስራቸው ምክንያት አብዛኛውን ጊዜ ከቤተሰባቸው ርቀው ይኖሩ ስለነበር ፕሮፌሰር በየነ ልጅነታቸውን ያሳለፉት ከአያታቸው ጋር ነበር። የልጅነት ጊዜያቸውን እንደ ማንኛውም የአካባቢው ልጅ ከብት በመጠበቅና በመጫወት ከቤተሰባቸውም ጋር በመልካም እንክብካቤ አድገዋል። የትምህርትና አካዳሚክ ጉዞ። ፕሮፌሰር በየነ አባታቸው ጴጥሮስ ሎዳሞ የክብር ዘበኛና የፖሊስ ሰራዊት አባል ስለነበሩ እንዲሁም ቤተሰቦቻቸው መንፈሳዊ ትምህርት የቀሰሙ በመሆናቸው በለጋ ዕድሜያቸው ትምህርት ቤት እንዲገቡ እድል ፈጥሮላቸዋል። በሀዲያ ዞን ሾኔ ከተማ በሚገኘው አንደኛ ደረጃ ትምህርት ቤት ከአንደኛ እስከ 6ኛ ክፍል ድረስ የተማሩት ፕሮፌሰር በየነ ከልጅነታቸው ጀምሮ በጣም ጎበዝ ተማሪ በመሆናቸው በአንድ ዓመት ሁለት ክፍሎችን እየደረቡ እየተማሩ በ3 ዓመታት ብቻ 6ኛ ክፍልን ማጠናቀቅ ችለዋል። የ7ኛ ክፍል ትምህርታቸውን ሆሳና ከተማ በሚገኘው ራስ አባተ ቦያሌው ትምህርት ቤት ካጠናቀቁ በኋላ ቀጥሎ ያለውን ትምህርት ለመከታተል ከቤተሰብ መለየት ግድ ነበረና ሻሸመኔ ከተማ ኮየራ ትምህርት ቤት 8ኛ ክፍል ትምህርታቸውን ተከታትለዋል። 8ኛ ክፍል ያስመዘገቡት ውጤት ከፍተኛ በመሆኑ አዳማ በሚገኘው አጼ ገላዲዮስ ትምህርት ቤት የ2ኛ ደረጃ ትምህርታቸውን እስከ 11ኛ ክፍል ድረስ ለመከታተል ስኮላርሺፕ አገኙ። በመቀጠልም የ12ኛ ክፍል ትምህርታቸውን በእደ ማርያም ከፍተኛ 2ኛ ደረጃ ትምህርት ቤት ተከታትለው አጠናቀዋል። የ12ኛ ክፍል ትምህርታቸውን በከፍተኛ ማዕረግ ያጠናቀቁት ፕሮፌሰር በየነ አዲስ አበባ ዩኒቨርሲቲን ሲቀላቀሉ አንድ ሰው በአእምሯቸው ይዘው ነበር የገቡት። አጼ ገላዲዮስ ትምህርት ቤት ሲማሩ በሳይንስ ክለብ አማካኝነት እውቁ ተመራማሪ ዶክተር አክሊሉ ለማ በእንግድነት ተጋብዘው ንግግር ሲያደርጉ ሰሙ። ዶክተር አክሊሉ በሰሩት ጥናትና በሳይንስ ዘርፍ ባካሄዱት የምርመራ ስራ በመመሰጣቸው ዶክተር አክሊሉ ለማን የትምህርት ምሳሌያቸው አድርገው ወሰዱ። እናም ወጣቱ በየነ አዲስ አበባ ዩኒቨርሲቲ ሲቀላቀል የዶክተር አክሊሉን ፈለግ ለመከተል በባዮሎጂ ወይም በስነ ህይወት ትምህርት ክፍል ትምህርታቸውን በመከታተል እሳቸውና ጓደኛቸው የአጼው ስርዓት የአዲስ አበባ ዩኒቨርሲቲ የመጨረሻ ምሩቆች ሆነው በ1965 የመጀመሪያ ዲግሪያቸውን ተቀብለዋል። በወቅቱ የውጭ ሀገር መምህራንን ለመተካት እንቅስቃሴ ላይ የነበረው የአዲስ አበባ ዩኒቨርሲቲ እንደ በየነ ጴጥሮስ ያሉ የላቀ ውጤት ያላቸውን ተማሪዎች በጀማሪ መምህርነት እንዲሰሩ እድሉን አመቻችቶ ነበርና እሳቸውም አንድ ብለው አዲስ አበባ ዩኒቨርሲቲ ማስተማር ጀመሩ። ለ2 ዓመት በዩኒቨርሲቲው ካስተማሩ በኋላ በ1967 የድህረ ምረቃ ትምህርታቸውን ለመከታተል ወደ አሜሪካ ዊስካንሰን ዩኒቨርሲቲ በማምራት በ1970 ዓመተ ምህረት የድህረ ምረቃ ትምህርታቸውን በትሮፒካል ዲዚዝ አጠናቀዋል። ለትምህርት ከፍተኛ ትኩረት የሚሰጡ በመሆናቸው እዚያው አሜሪካን ሀገር የ3ኛ ዲግሪያቸውን ከቱላን ዩኒቨርሲቲ በመከታተል በማህበረሰብ ጤና ወይም ፐብሊክ ሄልዝ የዶክትሬት ዲግሪያቸውን አግኝተዋል። ፕሮፌሰር በየነ በርካቶችን ከቀረጹበት የመምህርነት ህይወታቸው በተጨማሪ በተላላፊ በሽታዎች ወይም ትሮፒካል ዲዚዝ ላይ በርካታ ምርምሮችን ከስራ አጋሮቻቸውና ተማሪዎቻቸው ጋር አከናውነዋል። በተለይም በወባ በሽታ፣ በኤችአይቪ ኤድስ ላይ፣ በሳምባ ነቀርሳ እንዲሁም በርከት ባሉ ሌሎች ህዋስ ወለድ በሽታዎች ላይ ሰፊ ምርምር አድርገዋል። ባልተሟሉ ቤተ ሙከራዎችና ሁኔታዎች ውስጥ በተለይ ኤችአይቪ ኤድስን ከሌሎች በሽታዎች ጋር ስላለው ግንኙነት ሰፊ ምርምር አድርገዋል። በዚህም ከ193 በላይ ጥናቶችንና የምርምር ጽሑፎችን በዓለም አቀፍ መድረኮች እንዲታተሙ አድርገዋል። ከዚህ በተጨማሪ ፕሮፌሰር በየነ በርካታ ወጣት ተመራማሪዎችን በመምራትና በማስተባበር ለውጤት ያበቋቸው ምርምሮች በስነ ህይወት ሳይንሱ ምርምር ዘርፍ በዓለም አቀፍና በሀገር ቤት ላበረከቱ ድርሻም የአዲስ አበባ ዩኒቨርሲቲ የሙሉ ፕሮፌሰርነት ማዕረግ ሰጥቷቸዋል። የፕሮፌሰር በየነ ጴጥሮስ የፖለቲካ ህይወት እጅግ ልዩ ህይወት ነው።
የብርቅዬ ልጇን ደም በሚጠጣው የኢትዮጵያ ፖለቲካ ውስጥ በእሳት የተፈተነ ለአፍታም ያልተሸነፈ በመላ ኢትዮጵያ ለሶስት አስርት ዓመታት ያንጸባረቀ በፖለቲካ እሳት ተፈትኖ ያልተበገረ የሰላማዊ ፖለቲካ ትግል አሻራ አስቀምጠው አልፈዋል። በመሆኑም ፕሮፌሰር በየነ ጴጥሮስ በኢትዮጵያ ፖለቲካ ትግል ስነ ምህዳር ውስጥ የሰላማዊ ፖለቲካ ትግል ምልክት ተደርገው የሚወሰዱ አንጋፋ ፖለቲከኛ ነበሩ። ተወልደው ባደጉበት የገጠር መንደር አርሶ አደሮች የለፉበትና ላባቸውን ያፈሰሱበትን የማሳ ፍሬ ለበዝባዦች ሲገብሩ እያዩ ያደጉት ፕሮፌሰር በየነ የሕዝብ በደል የገባቸው በለጋ ዕድሜያቸው ነበር። ትምህርት ከቀሰሙ በኋላ ደግሞ የተበደሉ አርሶ አደሮችን አቤቱታ ለመጻፍ እድል በማግኘታቸው የማህበረሰቡን የመከራ ጥልቀት ለመገንዘብ አስችሏቸዋል። እንዲህ በልጅነታቸው የህዝብን በደል የተረዱት ፕሮፌሰር በየነ አዲስ አበባ ዩኒቨርሲቲን ሲቀላቀሉ የዩኒቨርሲቲው ተማሪዎች የሚያነሱትን የመብት ጥያቄ በፍጥነት ተረድተው ወደ ትግሉ ለመግባት አፍታም አልፈጀባቸውም። ፕሮፌሰር በየነ የአዲስ አበባ ዩኒቨርሲቲ ደጅ ከረገጡ አንስቶ የኢትዮጵያ የለውጥ ጥያቄዎችን ሀሳብ ተጋርተው ታግለዋል። የገበሬውን ምሬት በቅርብ ማወቃቸውና የአስተዳደር ብልሹነቱን መታዘባቸው እንዲሁም መሰረታዊ የሚባሉ የማህበራዊ ግልጋሎቶች ቅንጦት ከሆኑባቸው የገጠር መንደሮች በአንዱ ማደጋቸው ብዙ መሻሻል ያለበት ጉዳይ እንዳለ ለፕሮፌሰር ግልጽ ነበረ። በዩኒቨርሲቲ የመጀመሪያ ዓመት መምህርነታቸው ወቅት ህዝባዊ መንግስት ይመስረት የሚል ደብዳቤ ይዘው ከስራ ባልደረቦቻቸው ጋር በጋራ በመሆን ለደርግ ጽሕፈት ቤት በማስገባት ቁርጠኛ የህዝብ ልጅ መሆናቸውን በተግባር ያስመሰከሩ ታላቅ የፖለቲካ መሪ ነበሩ። በ1967 ዓ.ም የድህረ ምረቃ ትምህርታቸውን ለመከታተል አሜሪካን ሀገር በነበራቸው ቆይታ በሰሜን አሜሪካ የተማሪዎች ንቅናቄ ተሳታፊ ነበሩ። በ1970 ዓ.ም የድህረ ምረቃ ትምህርታቸውን ያጠናቀቁት ፕሮፌሰር በየነ አገራቸውን ለማገልገል ካላቸው ጥማትና የፖለቲካ ትግሉን በቅርበት ሆኖ መታገል ያስፈልጋል ብለው በማመናቸው በወቅቱ በሀገር ውስጥ ከነበረው የፖለቲካ ትኩሳት አንጻር ወደ አገር ቤት መመለስ እንደ እብደት በሚቆጠርበት ጊዜ የብዙ መካሪዎችን ምክር ወደ ጎን በመተው አሻፈረኝ ብለው አገራቸውን ለማገልገል ተመልሰዋል። ወደ አገር ቤት ተመልሰው የማስተማር ስራቸውን እንደቀጠሉ ከሙያ ስራቸው ጎን ለጎን በወቅቱ በመንግስት መዋቅር ውስጥ ሊስተካከሉ ስለሚገባቸው አገራዊ ጉዳዮች አስተያየት መስጠትና ለለውጥ ከመወትወት ቸል ብለውም አያውቁም። በ1983 ዓ.ም የመንግስት ለውጥ ሲደረግ በሽግግር መንግስት ምስረታ የሀዲያን ህዝብ የሚወክሉ የፖለቲካ ቡድን በማደራጀት የፊት ለፊት የፖለቲካ ትግላቸውን ማካሄድ የጀመሩት ፕሮፌሰር በየነ በሽግግር መንግስቱ የትምህርት ሚኒስቴር ምክትል ሚኒስቴር በመሆን አገልግለዋል። በሽግግር መንግስት ላቅ ያለ አስተዋጽኦም አበርክተዋል። ከነዚህ መካከል የቀድሞ ሰራዊት እንዳይበተን ከፍተኛ ትግል ማድረጋቸው፣ የወቅቱ አየር ኃይል ህልውናው እንዲቀጥል የበኩላቸውን ሚና መጫወታቸው፣ ሰብአዊ መብት አያያዝ በኢትዮጵያ ዓለም አቀፍ የሰብአዊ መብት ድንጋጌ ያለምንም መሸራረፍ በህገ መንግስቷ እንድታካትት ድምጻቸውን ከፍ አድርገው ማሰማታቸው፣ እንዲሁም የፕሬስ ነጻነት እንዲከበርና የህግ ከለላ እንዲያገኝ የበኩላቸው ሚና መወጣታቸው ተጠቃሽ ነበሩ። ምክር ቤት በመመስረት በመምራት የተረጋጋ ፖለቲካ ለመፍጠር የመሪነት ሚናቸውን ተወጥተዋል። በአንድነትና ህብረት ጠንካራ እምነት ያላቸው ፕሮፌሰር ከምክር ቤት ምስረታ በተጨማሪ 15 የፖለቲካ ፓርቲዎች የኢትዮጵያ ፖለቲካ ከዋልታ ረገጥነትና ጽንፈኝነት ተላቆ በሰከነ መንገድ እንዲጓዝ ብዙ ደክመዋል። የተበታተኑ ኃይሎች እንዲሰባሰቡና የሀሳብ ውህደት ለመፍጠር በሀገር ውስጥና በውጭ ያሉ ከ50 በላይ ፖለቲካ ኃይሎችን በማሰባሰብ የኢትዮጵያ የሰላምና የዲሞክራሲ አማራጭ ኃይሎችን በማደራጀት የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት በማቋቋም የተደራጀና የተረጋጋ የፖለቲካ ትግል አካሂደዋል። በደቡብ ክልል ይህ ነው የሚባል የፖለቲካ እንቅስቃሴ ባልነበረበት ወቅት ቀድሞ የነቁት ፕሮፌሰር በየነ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ህብረት ፓርቲን መስርተው በክልሉ መንግስትን የሚሞግት የፖለቲካ እንቅስቃሴ አድርገዋል። በወቅቱ ገዢውን ፓርቲ በምርጫ ማሸነፍ እንደሚቻል ለሀገርም ሆነ ለደቡብ ክልል የፖለቲካ ኃይሎች በተግባር አሳይተዋል። ማህበራዊ ፍትህ በሀገራችን ውስጥ ማረጋገጥ የህልውና ጉዳይ አድርገው የሚታገሉት ፕሮፌሰር በየነ ሀሳባቸውን ለመተግበር እንዲያስችላቸው ርዕዮተ ዓለም መሰረቱ ማህበራዊ ፍትህ የሆነውን የኢትዮጵያ ሶሻል ዴሞክራቲክ ፓርቲን በመመስረት ህይወታቸው እስካለፈበት ጊዜ ድረስ ፓርቲያቸውን ከፊት ሆነው ሲመሩ ቆይተዋል። በዚህ ሁሉ የፖለቲካ ትግል ውስጥ በብሔር በሃይማኖትና ሌሎች ሰብአዊ ልዩነቶች ውግንናን ሳይዙ ለሁሉም የኢትዮጵያ ህዝብ ድምፅ የነበሩ የሰብአዊ መብት ተሟጋችም ነበሩ።
በሀገራችን ለ3 አስርት ዓመታት ለሰላማዊ ፖለቲካ ትግል በማካሄድ ላበረከቱት አስተዋጽኦ በሀገር አቀፍ ደረጃ ብሔራዊ የእውቅና ኮሚቴ ተቋቁሞ በ2013 ዓ.ም የእውቅና ፕሮግራም ተዘጋጅቶ ሽልማት ተበርክቶላቸዋል። ፕሮፌሰር በየነ ጴጥሮስ ከ2012 ጀምሮ የኢትዮጵያ ፖሊስ ጥናት ኢንስቲትዩት ምክትል ዋና ዳይሬክተር እና ከ2014 ዓመት ጀምሮ ሕይወታቸው እስካለፈበት ጊዜ ድረስ በዋና ዳይሬክተርነት ተቋሙን ሲመሩ ነበር። የሥራ ባህል ፕሮፌሰር በየነ ጴጥሮስ እጅግ የተለየ ሥራ ባህልና ልማድ ያላቸው ሰው ናቸው። በአዲስ አበባ ዩኒቨርሲቲ ሙሉ ጊዜ መምህርና በአማካሪነታቸው ለተማሪዎቻቸው የጥናት ወረቀቶችን እርማትና ግምገማ፣ ለሳይንሳዊ ምርምር ስራዎች በቂ ጊዜ መድበው ይሰራሉ። ምርምሮቻቸውን በጥልቀት ይፈትሻሉ፣ ማሻሻያዎችንም ለተማሪዎች ይሰጣሉ። ሙሉ የስራታቸውን ከመደበኛ ስራቸው ከመዋል በተጨማሪ ቤታቸው ጊዜ ወስደው ያርማሉ፣ ያስተካክላሉ። በፖለቲካው መስክ ንቁ ተሳትፎ ለማድረግ ፕሮፌሰር በየነ ለንባብ ጊዜ ይሰጣሉ። የሀገር ቤትና የዓለም ተለዋዋጭ የፖለቲካ ሁኔታን በመመርመርና በመተንተን የፖለቲካ አስተላለፍን በፖለቲካ መስክ ንቁ ተሳትፎ ለማድረግ ፕሮፌሰር በየነ ለንባብ ጊዜ ይሰጣሉ። የሀገር ቤትና የዓለም ተለዋዋጭ የፖለቲካን ሁኔታ በመመርመርና በመተንተን የፖለቲካ አስተላለፍን ለይተው የትግል ስልትን ይቀምራሉ። በዚህ ስልት የፖለቲካ ፓርቲያቸውን ያደራጃሉ፣ ከሌሎች ፓርቲዎች ጋር ይደራደራሉ፣ ሌሎች ፓርቲዎችንም ይሞግታሉ፣ ገዢ ፓርቲዎችንም ይሞግታሉ። በማህበራዊ ህይወትም የነቃ ተሳትፎ ያደርጋሉ። ቤተሰብና ማህበራዊ ህይወት በ1970 ዓመተ ምህረት ሁለተኛ ዲግሪያቸውን ተቀብለው እንደተመለሱ ትዳር የመሰረቱት ፕሮፌሰር በየነ 47 ዓመታት ባስቆጠረው ትዳራቸው የሁለት ወንድና የሁለት ሴት ልጆች አባት ሲሆኑ 10 የልጅ ልጆችም አፍርተዋል። ከልጆቻቸው ጋር የጓደኝነት ግንኙነት የነበራቸው ፕሮፌሰር በየነ ለቤተሰባቸው ጊዜ የሚሰጡ፣ በተለይም ልጆቻቸው ትምህርት አጥብቀው እንዲይዙ ሁሌም የሚጎተጉቱ አባት ነበሩ። በማህበራዊ ህይወትም የሚያውቋቸውን ሰዎች ሀዘንም ሆነ ደስታ በመካፈል ረገድ ያላቸው ጊዜ ጥበት ሳይገድባቸው ሰው ጠያቂ ነበሩ። በተለይ ደግሞ ሀዘንተኛን በማጽናናት ሁልጊዜም ቢሆን ፈጥነው የሚደርሱ የሰው ሁሉ ወዳጅ ነበሩ። የግል ባህሪና ስብዕና ፕሮፌሰር በየነ ኑሮን ቀለል አድርገው መኖር የሚመርጡ፣ ከራሳቸው ፍላጎት ይልቅ ለትውልድና ለሀገር የሚጨነቅ ስብዕና ነበራቸው። ትሁትና ራሳቸውን ዝቅ በማድረግ የሚታወቁ ነበሩ። በፖለቲካ ትግላቸውም ሆነ በምርምር ስራዎቻቸው ግልጽ አቋም በመያዝ ስራን የሚሰሩ፣ ላመኑበት ነገር ዋጋ መክፈልና ኃላፊነትን መውሰድ፣ እውነትን ይዘው ፊት ለፊት የሚጋፈጡ ቁርጠኛም ነበሩ። በመርህና በምክንያታዊነት መታገልን የፕሮፌሰር በየነ ጴጥሮስ ሌላው መለያቸው ነው። ሊቃወሙ ግልጽና ተጨባጭ ነጥቦችን በማንሳት እንደሆነ ሁሉ መልካም ብለው ለሚያምኑት ስራ ምስጋና ለመስጠት ንፉግ አይደሉም። በአንድ ወቅት መልካም ስትሰሩ እደግፋለሁ፣ ስታጠፉ እቃወማለሁ ብለው ሲናገሩም ተደምጠዋል። ራሳቸውን የሚገዙ፣ በማህበራዊ ህይወት የነቃ ተሳትፎ የሚያደርጉና ወዳጅ ዘመዶቻቸው ሀዘንና ደስታ የሚጋሩ ማህበራዊም ሰው ነበሩ። በፖለቲካ ትግላቸው ሆነ በግል ህይወታቸው ወጥ የሆነ ማንነት የነበራቸው ተገማች ባህሪም ያላቸው ሰው ነበሩ። ህዝብን የሚወዱና እግዚአብሔርን የሚያከብሩ ፈራ እግዚአብሔር ያላቸው ታላቅ ስብዕናም ነበራቸው። ፕሮፌሰር በየነ ጴጥሮስ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው መስከረም 6 ቀን 2017 ዓ.ም ከዚህ ዓለም ድካም አርፈዋል። አመሰግናለሁ። እንደው አንዳንድ ለመጥቀስ በተማሪዎች ንቅናቄ ውስጥ ጥናት ውስጥ በምናደርግበት ጊዜ ፕሮፌሰር በጣም ጠንካራና ኃይለኛ አንባቢ ስለሆነ ያላነበበ ያልተዘጋጀውን ሰው በጣም ነው የሚገስጹት። በመጨረሻም ያው ትምህርታቸውን ጨርሰው ሲሄዱ እንደተገለጸው ኧረ ለምን ትሄዳለህ አብድሃል ወይ ቢባል ነው እዚህ ህዝባችን እንረዳለን ብለን የምናወራ ከሆነ እዛ ሄደን መርዳት አለብኝ ብለው ሄዱ። በሚሄዱበት ጊዜ የነበራቸውን የክረምት ኮትና ጫማ ይሄን ተጠቀምበት አሉኝ። እኔ አልቆይም ምን ያደርግልኛል ስለው ተው የሚሆነው ነገር አይታወቅም ብለው የመጀመሪያ ጫማቸውንና ኮታቸውን ወርሼ አንድ ክረምት አልፌበታለሁ። ከዛም ወደ ሀገር ከሄዱ በኋላ ቤተሰቤን ጥዬ ስለመጣሁኝ እየተከታተሉ ይጠይቁልኝ ነበር። በገንዘብ እርዳታ ያደርጉልኝ ነበረ። ከዛ በአጠቃላይ እንደገና ፒኤችዲያቸውን ሰርተው ከጨረሱ በኋላ ብዙ ግንኙነታችን ለጥናት
2 ዓመቱ ይሄን ነበረ። የደቡብ ህብረት ድርጅት ኃላፊ እንደመሆናቸው መጠን በድርጅቱ በኩል የደቡብ ወረዳዎችን አንድ ባንድ እንዳጠና ፍቃድ በሳቸው በኩል አውጥቼ በዛ በኩል ከፍ ያለ ጥናት እንዳገኝና እንድጠቀም ረድቶኛል። ስለ ፕሮፌሰር ብዙ መናገር እችላለሁ። ብዙ በዚህ በጥናቱ እንረዳዳ ነበረ። በጣም ፍላጎት ስላለኝ በጣም ብዙ እውቀት እንዳገኝ ረድተውኛል። ለመጨረሻ ጊዜ የዛሬ ዓመት ነው የተገናኘ ነው እና ሪሰርች ውስጥ ይሰሩ ነበረ። ስለ ራሳቸውም ተነጋገርን እና በዚህ አይነት ነው የማውቃቸው። አንድ እንደው ስለሳቸው ለመጥቀስ የምፈልገው በሚሄድበት ጊዜ ሁልጊዜ ከዲፓርትሜንት ወጥተው እዛው 4 ኪሎ ቡናን ጠጣና ምሳ እንበላለን። ሁልጊዜም ብዙ ሰዎች ይመጡና ፕሮፌሰር ዛሬ እንደው ምንም አልበላሁ ይላሉ። ከኪሳቸው ሁልጊዜ ይሰጣሉ እና ይሄ ሁልጊዜ ትራዲሽን ነው። አንድ ቀን ቢፈልጉ ምንም ነገር የለም፣ ሰለሞን እስቲ 1-2 ብር አለህ እና ስጥልኝ ብለው ሰጥተናል። እና ሁልጊዜ ለሰው እንትናቸው ብዙ መናገር ይቻላል፣ ሰዓት አልፈጅም። ተካፋይ ስላረጋችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር ለቤተ ዘመዶ ጥናቱን ይስጥልኝ እና ፕሮፌሰር ልቤ ያሉ እውነተኛ ጓደኛዬና ብዙ የረዱኝ ሰው ናቸው። እጅግ በጣም አመሰግናለሁ። እኔ ዳንኤል አበበ እባላለሁ። እዚህ ከተማ ውስጥ 20 ምንሆን በምንኖርበት ጊዜ መጣው ነኝ እና ብዙ ዓመቴ ነው። ወደ 50 ዓመት ቆይቻለሁ አሜሪካ ውስጥ እና በእውነቱ ፕሮፌሰር ብዙ ጊዜ እዚህ እኛ ጋር እየመጡ አንዳንድ ጊዜ ስብሰባ ስናደርግ ይታዘቡ ነበር እና አንድ ጊዜ ትዝ ይለኛል። እንዲሁ መቼም እንትን ህይወት ታሪካቸው ተነግሯል። ስለዚህ አንዳንድ የማታውቁት ነገር ሊኖር ይችላል በማለት ነው እና አንድ ስብሰባ ነበረ። እኛ እንግዲህ የኢትዮጵያ ተማሪዎች እንቅስቃሴ በሰሜን አሜሪካ የሚኒሶታ ቻፕተር አባሎች ነበር እና ፕሮፌሰር ሁልጊዜ ሰርፕራይዝ ያደረጉን ነበር እየመጡ እዚህ ከተማ አይ ቲንክ ዘመዶች ነበሯቸው ይመስለኛል ለመጠቅና አንድ ጊዜ ስብሰባ አድርገን እኛ ነው ፈንድሬዚንግ አድርገን ሰዎች ጋብዘን ትልቅ በቃ አክቲቪቲ አድርገናል። ትልቅ ሰክሰስ አጋጥሞናል ብለን በጣም ተደስተን መጨረሻ ላይ ዶክተር በየነ ሁሉን ነገር አዳምጠው እኛንም ታዝበው እኔ ጥያቄ አለኝ አሉ። ለምን እኛ እንግዲህ ትግላችን መሬት ላራሹ የተጨቆነውን ህዝብ ለማገልገል ነው ተነስተን ያንን ፕሮግራም ያዘጋጀ ነው፣ ያንን ፈንድሬዚንግ ያዘጋጀ ነው እና አዳመጡንና መጨረሻ ላይ ኢንቲሜት ግሩፕ የኛ የድርጅቱ የማህበሩ ልጆች ብቻ በነበሩበት ላይ ነው ተገናኝተን ስናወራ ለመሆኑ ስንታችሁ ናችሁ በገጠር ያደጋችሁት? ተያየን፣ ነርቨስ ሆነን። ምክንያቱም ሁላችንም የከተማ ሰዎች ነን አንዳችንም። ምክንያቱም መሬት ላራሹ የሚለው ኮንሰፕት ኢን ጀነራል ለገጠር ላለው ሰው በጣም ክሪቲካል የሆነ ሪያሊቲ ነው እና እኛ ሲጠይቁን አይ ማናችንም ገጠር አልኖርንም፣ ግን ይሄ ትግል ታዲያ ኦን ዋት ቤሲስ ነው እናንተ ከግቡ ልታደርሱት የምትችሉ? ብቻ ጥያቄው ታፍ ነበረ። ብዙዎቻችን አስበንበትም አናውቅ። እኛ የድርጅቱ ዋናው መፈክር የመሬት ላራሹ ነው የተነሳ ነው። ስለዚህ መሬት ላራሹ መሰጠት አለበት ነው እና ግን አይ ቲንክ ዶክተር በየነ የገባቸው ነገር ቢኖር ከመሬት ላራሹ የሚለው ኮንሰፕት ራሱ እኛ ቤተሰቦቻችን መሬት ኦን እንደምናደርግና ኢቬንቹዋሊ ያንን መሬት አሳልፈው መስጠት የእኛንም ላይፍ ትራንስፎርም እንደሚያደርገው ያውቃሉና
he was questioning how deep እኛ ምን ያህል ስር የሰደደ አስተሳሰብ እንዳለን በዚህ ጉዳይ ላይ እና ለኔ ግን ለብዙ ጊዜ በአንጎሌ ውስጥ በጣም ሲንሸራሸር የነበረው ዶክተር በየነ በጣም መታወቅ ፈልግ ነበር። ምክንያቱም ያ ጥያቄ ለኔ በጣም ፓወርፉል ጥያቄ ነበር፣ በጣም ኃይለኛ ጥያቄ ነበር እና ትዝ የሚለኝ years later ስንት ዓመት ካለፈ በኋላ ዶክተር በየነ ትምህርታቸውን ጨርሰው ወደ ኢትዮጵያ ከተመለሱ በኋላ መድረክ የሚባል ድርጅት የ10 ነው የሚሆኑ ድርጅቶችን አሰባስበው ሌሎችንም እንዲሁ ኢንትረስት ግሩፕስ በዛ በቀውጢ ጊዜ ማለት በህዋት ስልጣን ላይ በነበረበት ጊዜ ኢትዮጵያ ውስጥ በጣም ፕሮሚናንት ሮል በጣም ትልቅ ሮል ለመጫወት በመቻላቸው እውነትም ያን ጊዜ ሲግናል ያደረጉት እኛን ቻሌንጅ ያደረጉን ወሬ ብቻ አይበቃም፣ አገራችሁ ገብታችሁ ማገልገልም ይኖርባችኋል፣ ፔዛንቱን ብቻ መንከባከብ በወሬ ብቻ ሳይሆን እሱንም ላይፍ ገጠር ገብታችሁ ማየት አለባችሁ የሚለው አይነት አስተሳሰብ ነው አንጎሌ ውስጥ እንትን ያለውና ዶክተር በየነ መቼም በእኛ ላይ ጥለውት ሄዱት፣ በኢትዮጵያም ህዝብ ላይ ጥለውት ሄዱት በጣም በህይወታችን በሙሉ ማንረሳው ነው እና ነፍስ ይማር እና እዚህም ደግሞ ተጋብዤ በመምጣቴ በጣም ደስ ብሎኛል። በእውነቱ ዶክተር በየነን የመሰለ ጓደኛ በህይወታቸውም ካለፈ በኋላ ማክበሬ በእውነቱ ትልቅ ኩራት ይሰማኛል እና አመሰግናለሁ። ያዕቆብ ሱላሞ እባላለሁ። እኔም በየነ ማውቀው ከሀገር ቤት ጀምሬ ስለሆነ ብዙ መናገር እችላለሁ። ግን ለዛሬ 1-2 ነጥብ ብቻ ለማለት እንፈልገው ትልቁ ነገር ለመናገር እንፈልገው አክቹአሊ ኢትዮጵያ ሰው የሚያውቀው በየነን በፖለቲካ ነው። ግን ዶክተር በየነ ወደ ፖለቲካ የገባው በጣም ተገፍቶ ነው። ፍላጎትም አልነበረውም። እስካሁን እንደተነገረው ሳይንቲስት ነው እና እንደማውቀው ከሃይ ስኩልም ዩኒቨርሲቲም ማዲሰንም ቱሌንም ሁሉም ጋር ሳይንስ ነው ያጠናው እና የሱ ህልም 2 ብቻ ነው እንደማውቀው ማስተማርና ሳይንስ ነው። ሪሰርች ይወዳል። እንዳጋጣሚ ደግሞ ሪሰርቹ ደግሞ ጠቅሞታል። እዚህ አሜሪካ በነበረ ጊዜ በአሜሪካ የሚታወቁት ሪሰርች ኢንስቲትዩት 2 ብቻ ናቸው ከሚሊተሪ ውጪ። አንደኛው ሲዲሲ የሚባለው አትላንታ ያለው ነው። ሁለተኛው ደግሞ ሄልት ኢንስቲትዩት የሚባለው 2 ብቻ ናቸው ዋናው። እንዳጋጣሚ ሆኖ ለሁለቱም ኢንስቲትዩት ሪሰርች ሰርተዋል። እንዲህ ያጋጠመ ሰው ብዙ የለም እና ስለዚህ ትልቁ ፍላጎቱ ትምህርት ነው። ቅድም ስፍራ እንዳለችው 193 አርቲክሎች ጽፏል አለች። አርቲክል መጽሐፍ በታይፕ ብቻ መደረግ አይደለም። ምክንያቱም የጻፍከውን አርቲክል ሌሎች ሳይንቲስቶች አይተው ፒር ሪቪው የሚባል ነገር አለ። ይሄ የተጻፈው ነገር ትክክል ነው፣ ለሳይንስ የሚጠቅማል ብለው እንደውም የሚታተመው ሁሉ ሳይንቲስቶች አይተውት ያሳተሙት ነገር ነው። ስለዚህ በጣም በትምህርት በሳይንስ ያለው ነገር በጣም ይገርመኛል። ስለዚህ ብዙ ጊዜ በፖለቲካው ነው ሰው እሱን የሚመለከተው። ሌላው ስፍራ መውረድ ጀምራለች እና በየነ እዚህም ስመጣ እዛም ሆኖ ለቅሶ ይደርሳል፣ የታመው ሰው ይጠይቃል። ዴታራ እንዴት ጊዜ አግኝተ ነው ፖለቲካም ውስጥ ሳይንስም ውስጥ ዛፍራል። አይ ጊዜ እኮ ሰው እንደተጠቀመ ነው፣ ሊጠብም ለሰፋም ይችላል እና ስለዚህ ነው ጊዜ ያለው አለኝ እና ሌላ መጨረሻ ላይ እንጋ ቤታችን አዲስ እዚህ ሲመጣ ቤት ሳይደርስ አይሄድም። በስልክ አይደለም መጥቶ ነው ሰላም ብለው። ከዛ ደግሞ እዛ ሲገባ ጨዋታ መጫወት ይፈልጋል፣ ይወዳል እና ታሪክ መንገር ይችላል። ግን አንዳንድ ጊዜ ደግሞ ቀልም ለመጨመር ይፈልጋል እና ታሪኩ በጣም ቆንጆ ነው። አንዳንድ ደግሞ ጆክ ይችላለሁ እንደዚህም የሚል አንዳንድ ፍላጎት አለው እና አንዳንድ ጆክ ለመንገር ይፈልጋል እና የሳይንቲስት እና የዶክተሮች ጆክ በጣም ትንሽ ደረቅላል፣ አስተርጓሚ ያስፈልጋል እና በጆክ በኩል ብዬ እነግረዋለሁ እና በጣም ተጫዋች ነው። ከትምህርቱ የሌላ ለሰው ያለ ፍቅር በጣም ደስ የሚል ነው።
እና አሚስም ቤተሰቦችንም በማጽናቸው በጣም አዝናለሁ እና ጥሩ ጓደኛ ነበር። አመሰግናለሁ። እንዴት ናቸው? እግዚአብሔርን እጅግ እናመሰግናለን። ዛሬ ከዚህ በመገኘቴ በጣም ደስ ብሎኛል። ዶክተር ፕሮፌሰር በየነ ፌስቡክ ላይ ነው ያየሁት የእሳቸውን ማረፍ። ፎቶዋቸውን መቼስ ይሄ በአበባ እንትን ተብሎ ፎቶ ፌስቡክ ላይ ሲወጣ ያስደነግጣል። ፎቶዋቸውን እንዳየው በጣም ነው የደነገጥኩት። ለምንድን ነው እንደዚህ አድርጎ ያወጡት ፌስቡክ ላይ ብዬ በጣም ነው የደነገጥኩ። እንደው እርግጠኛ ለመሆን ያክል ፈለግኩና እሳቸውን ማረፍ አረጋገጥኩኝ። በጣም ነው ያዘንኩ። I felt so sad about it። በጣም ነው ያዘንኩት። ምክንያቱም ለአካባቢውም ለሚሰራበት ሲሰራ ከነበረበት ቦታ ለሀገሩም ለሁላችንም ጉዳት ነው። ብቻል ኖሮ ምን ነው ፕሮፌሰር ዶክተር በየነ ምን ነው እንደው 10 ዓመት 20 ዓመት ብጨምርልን ለምን ቶሎ ትሄዳለህ ማለት ይቻል ነበር። ግን እግዚአብሔር ነው የሁሉ ነገር ባለቤት፣ የጊዜውም ባለቤት እግዚአብሔር ነው። ያንን መከራከር አይቻልም። እግዚአብሔር ጅማሬ ትንሽ ቢሆንም ፍጻሜህ ምን ይሆናል ነው የምለው፣ ይበዛል ነው የምለው። እግዚአብሔር ታላቅ ነው። አንድ እረኛ ልጅ ዝቅተኛ ከነበረ ቦታ አንስቶ እግዚአብሔር ትልቅ ከሆነ ቦታ በዓለም አቀፍ ደረጃ ኢንተርናሽናል ደረጃ ብዙ ስራ ያከናወኑ ሰው ናቸው። እኔ እሳቸው የኖሩበትን ቦታ በደንብ አውቃለሁ። ባዶዋቸውን በደንብ አውቃለሁ። ሾኔን፣ ሽሽቾን፣ ዱረሜን፣ ሌሾ ማዞሪያን፣ ሆሳናን እስከ ግንቢቾ ይህንን ቦታ በሙሉ አውቃለሁ። ዶክተር በየነ ያደጉት ባዶዋቸው ብቻ ሳይሆን ስራሮ አካባቢ ነው በብዛት ያደጉት። እኔ ተወልጄ ያደግኩት አርሲ፣ ነጌሌ፣ ሻሸመኔ እዛ አካባቢ ነው ያደግኩት እና ስራሮን በደንብ እናውቃለን። ከብላቴ ወንድ ማዶ ባዶዋቸው ነው፣ ከወዲህ በኩል ደግሞ ስራሮ ነው። እሳቸው አስተዳጋቸው ከዚህ ስፍራ ነው። አባታቸውም ጴጥሮስ ሳይሆኑ ትቤሶ ናቸው። መጀመሪያ ሲጠሩበት የነበረው የአባታቸውም ስም ትቤሶ ነው እና ፕሮፌሰር በየነን በጣም የምንወዳቸው የምናከብራቸው ልዩ ስፍራ ለሳቸው ያለን ሰው ናቸው። እኔ ኩየራ አድቬንቲስት ትምህርት ቤት ነው የተማርኩት። እሳቸውም ኩየራ አድቬንቲስት ትምህርት ቤት ተምረዋል። እንደነ በየነ ጴጥሮስ እንደነ ዶክተር በየነ እየተባለ ነው ሲነገረን የነበረው እና ኩየራ የተማሩት ከኔ ጋር ሁለት አባቴና አጎቴ ከዚህ ቦታ አሉ። ኩየራ የተማሩ ናቸው። ትልቅ ምሳሌ ነበሩ እሳቸው ለኛ። የኔ አጎት ወታደር ነበር። አስመራ ቃኘው ስቴሽን ይሰራ ነበር። ኮሎኔል በዛብህ ጴጥሮስ እዛ የነበረው ጊዜ የኔም አጎት ከእሳቸው ጋር ነበሩ እና ይህንን ቤተሰብ በጣም ነው የምናውቃቸው እና የምናከብራቸው ቤተሰብ ናቸው። እግዚአብሔር እንግዲህ ዶክተር በየነን ለብዙ ነገር ተጠቅሟል። ለእኛም ምሳሌ ሆነዋል። ዩኒቨርሲቲ እኔ ቀጥታ የእሳቸው ተማሪ አልነበርኩም፣ ሳይንስ ፋካልቲ ነበርኩኝ። እሳቸው ወደ ቢሮዋቸው ሲገቡ ከሌክቸር ሆል ሲወጡ እሳቸውን ማየት ራሱ ትልቅ ሞራል፣ ግርማ ሞገስ ነው። እንደ እሳቸው እየተባለ ሲነገረን ስለነበረ ግባችንን ሩቅ አድርገን እንደ ትልቅ ነገር እንደ ምሳሌ እያየን ያደገን ሰዎች ነን እና ዶክተር በየነ እንዳልኩት ለሁላችንም ለቤተሰብ ብቻ ሳይሆን አንዳንድ ሰው የሚጎለው ወይ ለራስ ነው ቢበዛ ለቤተሰቡ ነው፣ ከዛም አያልፍም። እኚህ ደግሞ ለቤተሰብ ብቻ ሳይሆን ለአካባቢ ብቻ ሳይሆን ለሀገር ብቻ ሳይሆን ለኢንተርናሽናል ኮሚኒቲም ያጎደሉ ናቸው። ብዙም ያተረፉ ናቸው። ያጎደሉ ስል በማረፋቸው ማለቴ ነው። ብዙ ትርፍ ያተረፉ ናቸው እና በጣም አዝነናል። ቤተሰቦችን እግዚአብሔር መጽናናትን፣ መበርታትን፣ የእሳቸውን ፈለግ መከተል ዛሬ እዚህ የምናሳልፈው ጊዜ ያለፈውን ብቻ ሳይሆን ከእሳቸው ምን ተማርን፣
ወደፊት ምን እናደርጋለን፣ ምን ማድረግ እንችላለን ብለን ራሳችንን ደግሞ ልንጠይቅ ጊዜ ለማግኘት ያክል ነው እና ስለሰጣችሁኝ ጊዜ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ እና ዶክተር በየነ አረፉ፣ እሳቸው አርፈዋል ሲባል በጣም አዝኜ ነበር። ሄጄም እንደው ኢትዮጵያ ከዛ ቦታ ላይ ቢካፈል ደስ ይለኝ ነበር። የኛ ቤተ ክርስቲያን አዲስ አበባ ፕሮግራሙን ለማድረግ የተቻለውን ሁሉ አድርጓል። እዚህም ደግሞ ከዚህ ስፍራ ፕሮግራሙ ስለሆነ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። ኢትዮጵያም ላሉት እዚህ ላላችሁት ወገኖችም በጣም የምንኮራባቸው ሁል ጊዜ ማንረሳቸው በፖለቲካውም በማህበራዊውም በሳይንሱን ማይክሮስኮፑን አነጣጥሮ ምርመራ ማድረግ ብቻ ሳይሆን የሰውን ችግር ማህበራዊውም ኢኮኖሚውን ሁሉን ነገር የተረዱና የገባቸው ሰው ናቸው። እንደዚህ አይነት ሰዎች በጣም ያስፈልጉናል። የማይገዙ የማይሸጡ የማይለወጡ ለሰው ጥቅም ለእግዚአብሔር ክብር የሚኖሩ ሰዎች ያስፈልጉናል። እሳቸው እንደዚህ አይነት ሰዎች ነበሩ፣ ሰው ነበሩ። በጣም ደስ ይለናል። በማረፋቸው እናዝናለን። ስለኖሩትና ስለሰጡን ጊዜ እና ስላደረጉት ስለሰጡት አገልግሎት እግዚአብሔር ይባርካቸው። እኔ ደስታ እባላለሁኝ። የአድቬንቲስት ቤተክርስቲያን እንደ መሪ ሆኜ አገለግላለሁኝ። በኦሮምኛ የሚካሄድ ፕሮግራም በሙያ ደግሞ የኢኮኖሚክስ አስተማሪ ነኝ። ሜትሮፖሊታን ስቴት ዩኒቨርሲቲ እና ኖርዘርን ፒን ኮሚዩኒቲ አስተማሪ ነኝ። ዶክተር ዳንኤል ረጅም ጊዜ በኋላ ነው ዛሬ ያየኋቸው እና ኢትስ ጉድ ቱ ሲ ዩ ዶክተር ዳንኤል እና እግዚአብሔር ይስጥልኝ ወገኖቼ። የብዙ መናገርም ችሎታ የለኝም፣ ብዙም አልናገርም። በመጀመሪያ ደረጃ የፕሮፌሰር በየነን የኖሩበት ታማኝነቱን በህይወት የነበረውን ሁኔታውን አይታችሁ በየቦታ እንደዚህ ያለው ዝግጅት ማዘጋጀቱ ትልቅ ነገር ነው። እግዚአብሔር ይባርካችሁ። እና እኔ ፕሮፌሰር በየነን የሚያውቀው መጀመሪያ አዲስ አበባ ዩኒቨርሲቲ ስገባ ነው። ያን ጊዜ ተማሪ በነበረው ጊዜ እኛም የአካባቢ ልጆች እድር ብለን አቋቁመን በዚያ በእድር ላይ መጥቶ ከዚያ ጊዜ ጀምሮ ሳንለይ ብዙ ዘመን ኖረናል እና እግዚአብሔር ፈቃድ ሆኖ እሱን እግዚአብሔር ጠርቶታል እና ወስዷል። እና ስለዚህ ሰው ኖሮ ከመሞት ሞቶ መኖሩ ይሻላል። ኖረበት ዛሬ ለዓለም ሁሉ እንደሱ ቢሆን ኖሮ ሀዲያ አይደለም፣ ደቡብ አይደለም፣ ሰሜንና ምስራቅ ምዕራብም አይደለም፣ ዛሬ ዓለምን ሁሉ ወደ አንድነት ወደ ህብረት የሚያመጣው ሀሳብና ሰፊ ልብ የነበረው ወንድማችን ነው። ስለዚህ የኢትዮጵያ ብቸኛ ጀግና የጀግኖች ጀግና ፕሮፌሰር በየነ ለተጠራበት ዓላማ አውቆ ተረድቶ የኖረ ጀግና ነው። ፈጣሪንና ቤተሰቡን ህብረተሰቡንና አገሩንም ያከበረ ጽኑ የአገር ጀግና ነው። ለተፈጠረበት ዓላማ ኖሮ ብዙ ውጣ ውረድ ያለፈው የአገር ትልቅ ዋጋ የከፈለው ጀግና፣ ለዓላማ ጸንቶ የኖረ የቆመ አገርንና ትውልድን ያስከበረ ጀግና ወንድማችን ነው። የአገር ወገን ኮራት የሆነው በየነ ትልቅ የኢትዮጵያ ጀግና፣ እግዚአብሔር ሞላውን ቤተሰቡንና ሞላውን የአገርን እግዚአብሔር ይባርክ ይጠብቅ፣ የመጽናናቱን ውስጣቸው መኖራችን የሆነው ምድራዊ ድንኳን ቢፈርስ በሰማያዊ እጅ በእግዚአብሔር የተሰራው የዘላለም ሕይወት ቤት ስላለ ወደዛ ሄደዋል።
አሁንም እግዚአብሔር አምላክ መጽናናትን በመንፈስ ቅዱስ ኃይል በሁሉም ላይ ኃይልን ይስጥ። ፕሮፌሰር በየነ ጴጥሮስ ብዙ ምሁራንን ያፈራ ምሁር ነበሩ። ታሪኩን ሰሪ ጀግና ነው እንጂ በሐዘን አንታሽም፣ አንቆዝምም። ታሪክ ሰሪ ነው። አርቆ አስተዋይነት፣ ዘመንን ሁሉ በሙሉ ለሐቅ የቆመ የኢትዮጵያ ታማኝ የጀግኖች ጀግና በየነ፣ በራስ ወዳድነት ያልተፈተነ ጀግና፣ የዓላማ ጽናት ለሚሊዮኖች በተግባር የገለጸ ምሁር ነው። በደስታና በሐዘን ጊዜ ለሰው ሁሉ ደራሽና ችግር ተካፋይ፣ ሰውን ሁሉ የሚወድ የሚያከብር ብርቱ ሰው ነበሩ። ከነ ባለቤታቸው በህብረተሰቡ ችግር ይሁን ደስታ፣ ገጠር ይሁን ከተማ፣ ቢመች ባይመች ጊዜ እንዴት እንደሚበቃ አላውቅም። ሰው መድረስ የነበረበት ቦታ ሁሉ ይደርሳል። ራሱን ከፍ ብሎ በነበረበት ሁኔታ በሚኒስቴር በነበረው ደረጃ ከዚያ በኋላም ያለው ኃላፊነት ደረጃ ሌትና ቀን ያንን ኃላፊነት የፖለቲካውን፣ የመንግስት ስራውን፣ የህብረተሰቡን ሁሉ እየተወጣ በታማኝነት ሲያገለግል የነበረው ወንድማችን ነው። አብራ ደግሞ ወይዘሮ ትሁን ባለቤታቸው ትልቅ ዋጋ የከፈሉ ናቸው። እሳቸውንም እግዚአብሔር ይባርካችሁ። ስለዚህ ፕሮፌሰር በየነ ጴጥሮስ በህዝቡ ዘንድ የከበረ፣ በብዙ ወንድሞች ዘንድ የተወደደ፣ ለህዝብ መልካም የፈለገ፣ ለዘሩም ሁሉ በጎና ዳና የተናገረው ወንድም ነበረ። እንደዚህ ያለው ወንድም ማጣት እጅግ 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 ያሳዝናል። የእግዚአብሔር ፍቃድና የእግዚአብሔር ዓላማ ስለሆነ ምንም ልንለው አንችልም። ግን መልካም ስራ ሰርቶ አልፏል። ኖሮ ከመሞት ሞቶ መኖር ነው። ትላንትና ከሰራው ያላነሰው ዛሬ በዓለም ሁሉ የሱን ያዩት እሱን የተመለከቱት ፎቶግራፍ ሁሉ የመጠቁት እያዘ ነው። ምን አይነት ሰው ነበረ እየተባለ ነው ያለው። ይሄ ነው ኖሮ መኖር ማለት ይሄ ነው። ስለዚህ ለብዙ ደራሽ ወንድማችን ነው። ብዙ ነገሮች ለማድረግ ይቻላል። ብዙ ተናግረዋል። ምንም ለማድረግ አይቻልም። ይህንን ስላሰባችሁ፣ ይህንን ስላደረጋችሁ እግዚአብሔር ባርካችሁ። አሁንም ደግሞ ትውልዱ እንዲወጣ መልኩ መልካም ትውልድ እንዲወጣ ለትውልዱ ደግሞ መጸልይና ማስተማሩ ቅናት ይዞ ትውልድ ደግሞ ከሱ በላይ የሚሰራ ትውልድ እንዲመጣ መጽናናቱ ያስፈልጋል። እግዚአብሔር ይባርካችሁ። እንግዲህ መሪ ይሄን ያለው ነገር ከዚህ በላይ ብሎ ጥሩ አይደለም። እሺ ተባረክ። እንደምናችሁ። ለሁሉም እግዚአብሔር ስም የተመሰገነ ይሁን። በፕሮፌሰሩ ከዚህ ዓለም በመለየታቸው ሐዘናቸው ላይ አገር ቤት ሆነን ብንካፈል ደስ ይለን ነበር። ያው ልባችን ተሰብሯል። በኢትዮጵያ ፕሮግራሞች ሲካሄዱ በአዲስ አበባም በሆሳናም ያ እንግዲህ ከህዝባችን ጋር አብረን እዚህ ስናለቅስ ነበርና ነገር ግን ለሳቸው የሚገባ ስነ ስርዓት ስለተካሄደ እግዚአብሔርን አመስግነናል። የኢትዮጵያ መንግስትንም አመስግነናል። ክቡር ጠቅላይ ሚኒስትሩን ከልብ አመስግነናል። ለዚህ ላገለገለው ሰው ያን ያህል ዋጋ መስጠት ትልቅ ነገር ነው። እንግዲህ እኔ ፕሮፌሰሩን የሚያውቃቸው
በኢትዮጵያ እሳቸው የተወለዱበት ቦታ ላይ ወንጌል አገልግያለሁ። ወደ አምቡርሴ ባዳቸው በእግሬ ዞሬ። ሆኖም እሳቸው በዚህ በፖለቲካ ሲነሱ በሲኖዶስ መሪነት ነበርኩኝና በጣም ትኩስ ጊዜ ነበረ። ኢትዮጵያ ውስጥ ከባድ ጊዜ ነው። ብዙ ሰው የሚታሰርበት ጊዜ ነው። መሪ የሆኑበት ከፖለቲካ ጋር ለመጋፈጥ ራሳቸውን የሰጡት በዚህ ከባድ ጊዜ ነው። ብዙ ህዝብ የሚታሰርበት፣ ብዙ ህዝብ የሚታፈንበት ጊዜ ነው አውቃለሁ። በእሳቸው ፓርቲ ብዙ ሰዎች በሾኔ በማታ ወጥቶ ታፍነዋል። ሰው ነጻነት ሲፈልግ ለነጻነት ሲናገር በአደባባይ ሲናገር ለምን ተናገርክ፣ ለምን ፕሮፌሰር በየነን ደገፍክ በማለት ሰዎች ላይ እንግልት ሲቃይ ደርሷል። ለእውነተኛ ትግል ሲታገሉ ፕሮፌሰር በየነ ጴጥሮስ ሶስተኛ የሰላማዊ ትግል ሐዋርያ ናቸው። በኢትዮጵያ ውስጥ ሰላማዊ ትግል በትግል ለራሳቸው አልኖሩም፣ ነገር ግን ለህዝብ የኖሩ ናቸው። ለሀዲያ ህዝብ ብቻ አይደለም፣ ለደቡብ ሁሉ፣ ለደቡብ ብቻ አይደለም፣ ለኢትዮጵያ ህዝብ አሁን ላለው ትውልድ ይህንን ነው በሆሳና በተደረገው በተከበረው ብዙ ወጣቶች ተነስተው የተናገሩት የመሰከሩት። እዚህም ሲመጡ አግኝተናቸዋል፣ ተነጋግረናል፣ አግኝቻቸዋለሁ። ሁል ጊዜ ምንድነው እዚህ ሲመጡ ህዝቡን ማረጋጋት ነው። እዛ ያለው የፖለቲካ ትኩሳት አለ፣ ህዝብ በደል አለ። በዚህ ሁሉ በሰላማዊ መንገድ ይሄ ህብረተሰብ እንዲሄድ አረጋግተው ነው የሚሄዱ። እዛም እንደዚሁ እንደሚታወቁት በኢትዮጵያ ውስጥ በጣም ሰላማዊ አካባቢ የሚባለው ሆሳና ሀዲያ ዙሪያ ነው፣ ከምባታ ዙሪያ ነው። ለምንድነው? የፕሮፌሰር በየነ ጴጥሮስ የምክር ውጤት ነው። እንደዚሁ እንዳይመስላችሁ። እዛ አካባቢ ስላደግ የህብረተሰቡን ጥንካሬ ያውቃለሁ። ነገር ግን በሄዱበት ጊዜ ሁሉ ሆሳና ሲሄዱ እዚህ ዲያስፖራ ወደ ተበተነ ህዝብ ደቡብ አፍሪካ ላይ፣ አሜሪካ ላይ፣ አውሮፓ በሄዱበት ህዝብን መምከር ነው። በሰላማዊ መንገድ ለውጥ ማምጣት እንደሚቻል በዚህ ነው ህዝብን ሲደርሱ ነበረው። ከዚህ የተነሳ ነው በኢትዮጵያ ውስጥ በሆሳና ዙሪያ ላለው ህዝብ ሰው በጦርነት በተለይ ችግር ሲኖር የሰከነው ሰላማዊ የሆነው ከሳቸው ምክር የተነሳ ነው። እነዚህ ሶስት ነገሮች ከሳቸው ያገኘሁት ነው። ፕሮፌሰር አልሞቱም፣ በህይወት አሉ። አይደለም እንዴ? በህይወት አሉ። ታሪካቸው እየተወራ ይኖራል። እኔ በዚህ ስፍራ ላይ መልእክት የሚያስተላልፈው በዚህ ለሚሰማው ለሀዲያም ህዝብ ይሁን ለኢትዮጵያ ህዝብ ለክቡር ጠቅላይ ሚኒስትር ምንድነው የዚህ ሰላማዊ ትግል ምሳሌ ታሪክ ሐውልት መሰራት አለበት። መጪ ትውልድ ይህን እያየ እንዲሄድ ለአገሪቱ ከዚህ በኋላ ላለው ትውልድ ለወጣቱ ትውልድ በኢትዮጵያ ውስጥ ለውጥ እናመጣለን ለምን ሁሉ ትልቅ ምሳሌ ናቸውና ይሄን ምሳሌ ስፍራ ተሰጥቶ ሐውልት የሰላም ምሳሌ ተምሳሌ ተብሎ መቀመጥ ያስፈልጋል። በዲያስፖራ ያለንም በዚህ ንቅናቄ ብንሳተፍ ደስ ይለኛል። ደቡብ አፍሪካ አሉ፣ እዚያ ሀገር አሉት አሉ፣ ሆሳና አሉት አሉ። የሰላማዊ ትግል አባት ተብሎ መታሰቢያ ሐውልት በሆሳና ከተማም ይሁን በአዲስ አበባ ቢቀመጥ ደስ ይለኛል። በዚያ አጋጣሚ እንደገና ማመስገን ይፈልጋለሁ ደግሜ ክቡር ጠቅላይ ሚኒስትር አብይ አህመድን በእውነት ስነ ስርዓቱን በዚህ አይነት ሲከድ
ለእኔ ብዙ ደስታ ሰጥቶኛል። ኮሚኒቲ በሙሉ ሁላችን ደስ ብሎናል። እያየን የሰጡት ምስክርነት በእጃቸው ደም የሌለ ሰው ናቸው እና ይህንን መልካም ምስክርነት ነው ያየነው። ሁላችን ኮሚኒቲ የሆሳዕና የሀዲያ ኮሚኒቲ የኢትዮጵያ ሕዝብ በጣም ደስ ብሏቸዋል። እኔ ደስ ብሎኛል በበኩሌ በእውነት ይህንን ወደ መታሰቢያ ሰላማዊ አባትነት ሁል ጊዜ ትውልድ እንዲያስብ ይህም ጭምር እንዲታሰብ ጥሬን መልእክቴን አስተላልፋለሁ። በዚህ በሳቸው ከዚያ ዓለም በመለየት ምክንያት ላዘነው ለሀዲያ ሕዝብ፣ ለኢትዮጵያ ሕዝብ እንዲሁም ለቤተሰብ እግዚአብሔር ትልቅ መጽናናትን ለሁላችን ይስጠን። አመሰግናለሁ። በሃንሳር ግራድ ፕሮፌሰር በየነ ጴጥሮስ የማታሰቢያና የሻማ ማብራት ፕሮግራም ላይ ለመሳተፍ የተገኛችሁ ኢትዮጵያውያን ሁላችሁንም ሰላም እንላችኋለን። እግዚአብሔር ያክብርልን። በመቀጠል በጣም አጭር ነው የምናገረው። በሚኒሶታ የሆሳዕና ከተማና አካባቢ ኢትዮጵያውያን መረዳጃ ማህበር ፕሮፌሰር በየነ በአዲስ አበባ ዩኒቨርሲቲ እውቅ የባዮሎጂ ትምህርት መምህር በመሆን በማገልገላቸው በ1984 ዓ.ም የተመሰረተውን የሀዲያ ብሔር ዲሞክራሲያዊ ድርጅትን በመምራት እንዲሁም በዚያው በ1984 ዓ.ም ከ10 የደቡብ ድርጅቶች የተመሰረተውን የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ህብረትን በመምራት በኢትዮጵያ ደረጃም ከተለያዩ አገር አቀፍና የብሔር ድርጅቶች የተመሰረቱትን ድርጅቶች በመምራት የሰላማዊ ትግል ተምሳሌት በመሆን ለሰጡት አገልግሎት ክብርና ምስጋና ልናቀርብላቸው እንወዳለን። እሳቸው ቢያልፉም ስራቸው የሰሩት ያገለገሉት ለህዝብ ቅድም እንደሰማነው በህይወት ታሪካቸውም ሁላችንም እንደምናውቀው ለህዝብ አፍ በመሆን አፍ ለሌላቸው ተምሳሌት በመሆን ለሚቀጥለው ትውልድ በእውቀታቸው በፖለቲካም በማህበራዊም በሁሉ ነገር ባደረጉት ነገር በልባችን ለዘላለም ይኖራሉ። ስለዚህ እሳቸውን በማጣት ያዘኑ ቤተሰቦች ሁሉ እግዚአብሔር መጽናናትን እንዲሰጣቸው እንመኛለን። ለሀዲያ ህዝብም፣ ለደቡብ ህዝብም፣ ለኢትዮጵያም ህዝብ እንዲሁም ይሄ ደግሞ ፕሮግራም እንዲሳካ እሳቸውን ሰው መቼም በምድር ላይ ይመጣል፣ አገልግሎቱን ጊዜውን ጨርሶ ይሄዳል እና እሳቸው ትልቅ ነገር የህይወት ምሳሌነት ለኛ ጥለውናል። እኛ ደግሞ እንደዚህ ሆነን እንድናስባቸው በገንዘባችሁ፣ በጊዜያችሁ፣ በጉልበታችሁ፣ በእውቀታችሁ ባላችሁ ነገር ሁሉ የተሳተፋችሁ እግዚአብሔር አብዝቶ ይባርካችሁ እንላለን። እናመሰግናለን። እግዚአብሔርን እጅግ አድርጌ ለዚህ ጊዜ አመሰግናለሁ። እኛ የመጣነው ከነብራስካ ነው። ሊንከን ነብራስካ ነው የምንኖረው። እግዚአብሔርን ደግሞ ለዚህ ጊዜ እጅግ አድርጌ አመሰግነዋለሁ። ፕሮፌሰር በየነ ጴጥሮስ ባረፉ ጊዜ አዲስ አበባ የኛ ቤተ ክርስቲያን አገልግሎቱን ሲሰጥ ሳይ በጣም ነው የተደሰትኩት። ንግግር ያደረጉት ሰውዬ የ97 ዓመት ሽማግሌ የእናቴ ከዝን ናቸው። ፓስተር ጥሩነህ ወልደስላሴ እና በነበራቸው ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። የሰው ልጅ በምድር ላይ ሲኖር ከጌታም ጋር ታርቆ ሲኖር ትልቅ ነገር ነው። የምድር ነገር ያልፋል፣ ጥለነው የምንሄደው ነገር ነው። ግን ጉዟችንን ከእግዚአብሔርም ጋር አድርገን ስናልፍ ትልቅ በረከት ነው ለህይወታችን እና እኛ በህይወት ያለን ሰዎች ልናስበው የሚገባ ትልቁ ነገር ያ ነው። መኖር እንኖራለን፣ መሞት አይቀርም። ግን ትልቁ ተስፋ እንዳያመልጠን እያንዳንዳችን ህይወታችን ልናዘጋጅ ያስፈልጋል እና አንድ መዝሙር እዘምራለሁ። የምዘምረው መዝሙር
ስለሚጠብቀን ስለ ትልቁ ተስፋ የሚናገር መዝሙር ነው። ሌላ ዓለም አለ ታሪክ ሰማ ከምድራችን ሺህ ጊዜ ያማረ በደመቀ ብርሃን የተሞላ አንድ ቀን እገባበታለሁ። ሃሌሉያ በደስታ ልዘምር፣ ሃሌሉያ ለአዲሱ አገር። መንገዱ ቢያስቸግር ቢከብድብኝ ወደ ላይ አንድ ቀን ገባለሁ። ሐዘንም ችግር በሌለበት የበሽታ ስቃይ ማይታይበት ዋይታና ጭንቀት አይገኝም። ወደ ላይ አንድ ቀን ደርሳለሁ። ሃሌሉያ በደስታ ልዘምር፣ ሃሌሉያ ጭንቀት ሁሉ ጠፍቷል። መውደቅ የለም መደናቀፍ የለም። ያለ ጥርጥር ደርሳለሁ። ንጹሕ ልብስ በሰማይ ይቆየኛል። በወርቅ የተሰራ አክሊል አለኝ። ከመላእክት ጋር በደስታ ኖራለሁ። ያች አገር እገባባታለሁ። ሃሌሉያ ምስጋናዬን ላቅርብ፣ ሃሌሉያ ለልጁ ክብር ይሁን። የኃጢአት ሰንሰለት ተሰባብሯል። አውቃለሁ በቶሎ በቶሎ ደርሳለሁ። እግዚአብሔር ይመስገን። እሱም የሚገኘው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ያለው ቃል ነው። እንደዚህ ይላል። ቁጥር 15 ላይ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘወትር ይላል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘወትር ይላል። ማደግህ በነገር ሁሉ እንዲገለጥ። የኚህ ሰው ሁሉም ነገር ተነግሯል፣ ያልተነገረ የለም። ማደጋቸው በነገር ሁሉ ተገልጦ ነው እኔ ያየሁትና ለእኔ መልስ የሆነኝ ማደጋቸው በነገር ሁሉ ነው የተገለጠው። ሰዎች ሕይወትን ወደ 5 ቦታዎች ይመድባሉ። በእውቀት፣ በሃይማኖት፣ በተለያየ ነገር የሰዎችን ሕይወት በማህበራዊ ሕይወት ይመደባል። እኚህ ሰው በተመደበው ክፍፍሎች በሙሉ ላይ እድገት አሳይተው ነው የምናየው። ለምሳሌ ያህል ስለ ሳይንስ ስናወራ እንደሰማችሁት ነው። ስለ ፖለቲካ ስናወራ እንደሰማችሁት ነው። ስለ ማህበራዊ ህይወታቸው ስንሰማ በመገኘት
የእሳቸው ፕሬዘንስ በለቅሶ ቤት፣ በሰርግ ቤት፣ በታመሙ ሰዎች ቤት የትኛውን ቦታ ላይ መገኘታቸው ሙሉ ነው። አስገራሚ ወላጅ ናቸው። ግሩም ልጆች አሳድገዋል። ሙሉ ነው። በትዳራቸው የተሳካላቸው ነው። ሙሉ ነው። ሁሉ ነገራቸው እኩል ያደገ ሰው ናቸው። ማደግህ በነገር ሁሉ ይገለጥ ብሎ ጳውሎስ ጢሞቴዎስን እንደመከረ ማደጋቸው በነገር ሁሉ የተገለጠ ነው። አንዳንድ ጊዜ ሰዎችን ስናይ በአንድ በኩል በደንብ ያድጉና በአንድ በኩል ደግሞ ይቀራል። ኦር በፖለቲካው በጣም ያድጉና ሰዎች በፖለቲካው ፓርት በጣም ትልቅ የሆኑና በሳይንሱ በኩል ደግሞ እንደሳቸው አይሆኑም። በሳይንሱ በኩል በጣም ያደጉ ሰዎች በፖለቲካው በኩል እንደዛ አይሆኑም። ወይም ደግሞ በሁለቱም አድገው በማህበራዊ በኩል ምንም ሰው ማይገናኙ ይሆናሉ። የታመመ ማይጠይቁ፣ ለቅሶ ማይደርሱ፣ የጎደለ ነገር ይገኝባቸዋል፣ ይገኝብናል። በእኚህ ሰው ህይወት ግን ጠቅለል አድርገን እንደሰማነው ማደጋቸው በነገር ሁሉ የተገለጠ እግዚአብሔር የባረካቸው አይነተኛ ሰው ናቸው። በጣም የሚገርም ባህሪ አላቸው። ታዲያ ሌላው ቅር የሚለኝ ነገር ማለት ነው ፐርሰናሊ እኚህ ሰው የሚናገሩት የሚሰማ ነው። እሳቸው አንድ ነገር ካሉ ሶሻል ሚዲያውም ይቀበላል፣ ዩቱብም ይቀበላል፣ ሁሉም ተቀብሎ ያስተጋባል። የሚናገሩት ነገር ተቀባይነት አግኝቶ ለሌላው የሚደርስ ነው። ወደ መንግስትም ያደርሳሉ፣ ወደሚገባ ቦታ ሁሉ ያደርሳሉ። አሁን እኛ ያጣ ነው የሚሰሙ የሚናገሩት የሚደመጥላቸው ሰው ነው። ስለዚህ እሳቸውን ከዚህ በኋላ መተካት የሚቻለው እንዴት ነው የሚለውን ንግግሬን ስጨርስ እንዲህ አይነት ሰዎች በጣም ስለሚያስፈልጉን በእኛ መሃል ወጣቶች ያላችሁ፣ የተማራችሁ አላችሁ፣ እየተማራችሁ ያላችሁ አላችሁ። ማደጋችሁ በነገር ሁሉ እንደሳቸው እንዲገለጥ በአራቱም ማዕዘን እንድታድጉ እግዚአብሔር ጸጋውን ያብዛላችሁ። ሌላው ልጆች አለን፣ ታዳጊ ወጣቶች አሉ እዚህ። ለልጆቻችን ይህንን ታሪክ በደንብ መንገር አለብን። አንድ ሰው ማደጉ በነገር ሁሉ ሲገለጥ ይሰማል። የተናገረውን ሰዎች ተቀብለው ያስተጋቡለታል። መሪም ይሆናል፣ ምሳሌም ይሆናል ብለን እኚህን ሰው ታሪክ ለልጆቻችን ደጋግመን በማስረዳት ወደፊት እንደሳቸው የሀገርን ጉዳይ የሚያሰሙ የኮሚኒቲን ጉዳይ የሚያሰሙ ሰዎችን እግዚአብሔር እንዲያስነሳልን ይሁን። ስላዳመጣችሁኝ አመሰግናለሁ። በጸሎት ነው የምጨርሰው። እሺ፣ ቆመን ነው የምንጸልየው። እሺ፣ ቆመን እንጸልይ። ምክንያቱም መሪው መጥቶ ደግሞ ማን አስቁም አለ ቢለኝ። እሺ፣ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ድንቅ ጊዜ ክብርና ምስጋና ላንተ ይሁን። በእንደዚህ በሚያምር ሁኔታ እኚህን ያንተን ባሪያ የእኛን አባት ታሪክ በሚገባ እንድናጣጥም ይህን ግሩም ጊዜ፣ ግሩም አየር፣ ግሩም ቦታ ስለሰጠህን ክብርና ምስጋና ላንተ ይሁን። ይህንን ቅዱስ ሐሳብ ደግሞ በወገኖች ልብ ላይ አስቀምጠህ ለተፈጻሚነቱ የሚችሉትን ሁሉ አድርገው ዛሬ በዚህ በአማረ ሁኔታ ግሩም ነገሮችን እንድንሰማ ስላደረግ ክብር ምስጋና ላንተ ይሁን። የማናቃቸውን በብዙ ቦታ የሚሰሩ የሚያስተምሩ ብዙ ሰዎችንም ደግሞ በዚህ ስላወቅን ስላገናኘን ስለሰበሰብከን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ጌታ አባታችን ሆይ አባታችን ፕሮፌሰር በየነ ጴጥሮስ የሰጠሃቸውን ኃላፊነት እነሆ ተቀብለው የሚችሉትን ከሚችሉት በላይ አድርገው ታላቅ ምስክርነትን አስቀምጠው እንዲሄዱ የረዳሃቸው አንተነህ። ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ እነሆ የእሳቸውን ማጣት ሐዘን የሆነባቸውን ቤተሰብን፣ ባለቤታቸውን፣ ልጆቻቸውን፣ መላውን ቤተሰብ ሁሉ እያጽናና እየደገፍክ ስላለ ክብር ላንተ ይሁን። እግዚአብሔር ሆይ ለአገራችን ለኢትዮጵያ እንደሳቸው ያሉ ከሳቸውም የበለጡ ልጆችን እንድታስነሳ እንለምንሃለን። ማደጋቸው በነገር ሁሉ የተገለጠ የምንሰማቸው የምንታዘዛቸው
ለአገር ሰላም የሚቆሙ እግዚአብሔር ሆይ ሰዎችን አስነሳልን። አምላካችንና አባታችን ሆይ አገራችንን ኢትዮጵያን ባርካት። መልካምነትህ በዛች ምድር ላይ ይመላለስ። ሰላም እንደ ወንዝ ይፍሰስ። ጦርና የጦር ወሬ የተሻረ ይሁን። ሰዎች ተምረው እነሆ ከፍ ብለው ምድርን የሚያገለግሉበትን ጸጋ አብዛላቸው። ስለ ዛሬው ስብሰባችን ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም